ያምራል አናሳ ማንንም አዘማም ጊዳ የፈሰሰው አመድ ሳይታበስ እንደማለት አብርሽዬ እዚህ ጋር እንሂድበት አብርዬ እንሂድበት አብርሽዬ ያስደንግጣት ብራዘር ይሻል በጣም ነው የሚያምሩት ስንት ተነሳም ተብሎ ብሎ እንደ ምን ሆነ ነው ያምራል ባቢ ፈሰሰ ብላለች የፈሰሰ ውሃ መልስ ሳይታፈስ እንደማለት በጣም ነው የሚያምሩት ያደዳደል ታይብዬሽ ነበር ያኔ አለ የሆነሱ አቤት ሱስዬ ያዳሪ ወጣለ ጉባኤ ዳምሪው አብዬ በስመ ይለያዳ እቺ በዲሻራ ዳሊ ፓፒ ፈገግታ ይታይብህ ምንድነው ከውስጣውና በቃ አንተ ደግሞ ተስፋ ቆርጠህ እሱ በማማኛ ነው ቆይ በጆሲማ እንትን እኮ ነው ጆሲ ጠርተውት ማለት ነው ጀማው ነው ደቅ ብለው ጠሩትና ከዛ ምን ነው መልክ የምሰራው ምናምን አሉት ሊፈነዳ ሲል ሰደቡት ብልግና ስድብ ሲሰድቡት እኔ ጆናኔል ተይዤ ተኝቻለሁ ታመሜ ጨብብይት ከዛ ጆሲ መጣና ማለማን የተናገረው አማኑ መጥቶኝ እዛ ጋር ይላል እኔ ሁለተኛ ልጅ እየሮጥኩኝ ነው ካልጋ ላይ ተነስቼ ኧረ በስመ አብ ያዛው እንዴት እንደመጣው ታውቃለህ ልጁን ጠርሙስ አንስቶ ሲወረውር ነው ያለው ልጅ የመጣው ከዛ እንዴት ሌላ ልጅ እኮ ነው የመጣው ሌላ ልጅ የመጣው ኦኬ ተሳስተ ሌላ ሰው ፈንክተ ነው እንዴ ያልመታውን ሰው መጣው ምንም ሳይነኩት አመለጠ ሮጦ ኪችን ገብቶ ኪችን ውስጥ ድስት ውስጥ ገብቶ ምን ውስጥ አምልጧል እሱ ኪችን ውስጥ ነው የተገኘው ብቻ ስማይ ሮጦ የሆነ ወጥ ውስጥ ሲገባ ይታያል አንተ የማይሆን ሰው ነው እግዚአብሔርን ራሱ ጠብ ጀምሮ ሩጦ መደበቅ is crazy የዶሆ ልጅ ግን እግዚአብሔርን ምርጥ ያራዳ ልጅ ነው ሁሌ ነው የሚያገኘው ዶሆ በጣም ዶሆ ደግሞ ማለት ነው እንዴት ተሰፈ
በጠርሙስ ጥርሱን ይሄን እንትን ብየው ልጁ እስካሁን እንደዚህ ነው። ግን በጣም ያራዳ ልጅ ታውቃለህ፣ ዱርዬ እግዚአብሔርን ጥርሱን ሸርፈው ፒስ ናቸው። ዱርዬ በቃ እንደዚህ ነው አባቴ። ወንድ ልጅ አንዴ ነው የሚጣለው እኮ ኧረ በስመ አብ ማይመለከተውን ትሪፕ ኢንጆይ ሊያደርግ የመጣሰው ፊት ለፊት ሲመጡ ሊጣሉ መስሎኝ እኮ። የዛን ቀን ጆን ተናዶ ልቀቁኝ ጆሲዬን እንትን አሉት ምናምን ያለ ጆሲ እኮ ምንም እንዲቆማ እንዴ በታየኝ። አይ ተሳስቶ ከሸረፈ እንጂ ተጣልተን እስቲ ጥርሴን ይሻበው ከዛ ፊስ ነው ቢያራም ማድረስ አለት መቼም እንዴ እኔ ጀንበረ ሞኝ ነው የተኛሁት። የዛኔ አይዟክ የዛኔም ተደበደብክ ዶ አይደለም ልጆቹን ሳጣቸው ራሴን በጠርሙስ መትቼው ከምር ነው። ባይዘይ ሳክስ አይደለም ማርያምን ጆ እንደዚህ ነው። ቆይ ስማ፣ ይሄ ነገር ድጋሚ ቦሌ ጋር እንትን ተብሎ እንዴ? ቦሌ የሆነ ጊዜ ከሰው ጋር ተጣልተህ ራስህን መታሃላ? ያምቻለሁ። ቦሌማ በድንጋይ ነው። የዛኔ ደግሞ የዛኔ ከውጭ የሆኑ ዘፋኞች መጥተው ማለት ነው ከጓደኞቼ ጋር ብቻ የእነሱ ኮንሰርት ምናምን ነበር ይዘናቸው ሄደን ከእነሱ ጋር ስንወጣ ምናምን ስትጣሉ አግኝተናችሁ ነበር። ከዛ ኧረ ጆ ራሱን ሊደበድብ ነው ምናምን እያለ ጆሲ ምናምን ወከባ ሲመጡት እዚህ ይለኛል። እንዴት ነው ራሱን ሊደበድብ ነው? አላውቅም። ራሱን እንዲህ ሲመታ መኪና አጠገብ ቆሞ አላለም ባይዘ ሪል አይመስልማ። እኔ ስላየሁት ነው ማርያምን። ምን ቆይ በጠርሙስ ራሱ እንዴት ነው የመታው? ኧረ በኖርማል አልመታም። ማውቆ ነው የዋቴ ነው። አንተና ወልዳን 6 የመላጣ ልጅ ስማ በጠርሙስ እንዴት ነው የመታው? አብላካቲ ግራ ባለ እንዴት ነው በጠርሙስ ራስክን የመታው? ነው ለቅበት አልኩት። አስነሳ ነው አይ ጆሲ ስማ ምን እዚህ ጋር የሆነ ኮሜንት 20 ናቸው ይላል። ነው ለራሱ ደነገጠ አለ። አይ አይደሉም። አይ ማርያምን ሃይሩፍ ምናምን የመኪና አይነት አይዘን ምን መሰለህ ኖርማሊ እንትን እኮ ነው። አንዳንዱ እኮ የሚጣላም ሳይሆን ግን ወከባም ይፈጥራል አይደል? አቃቷል እኮ ይዛኮ ግማሽ እኮ ጓደኞቼ እኮ ናቸው። ያ እኮ ይተዋወቃሉ እኮ ከነሱ ጋር እኮ። ከዛን አንዱ ደግሞ ሰከረና ሽጉጥ አውጥቶ ምናምን ጋርዶች ነው እንዲያዙት ነው እንጂ ሽጉጥ ግን ዮዲ ቴንክ ዩ። እንዴት ክለብ ውስጥ ፈቀዱለት ሁላ ይዞ መግባት? ውስጥ ገብቶ ነው ለመኪና ውስጥ። ኦ ቴንክ ዩ ሳምናቲ ዋን አንድ ሰው ደብሎ እንክፈት። ኡፍ ያሳቀችኝ። ቢስሚላህ ጆሲ ግን የማይሆን ሰው ነው። እግዚአብሔር ራሱ ማለት ስማኝ ጆሲ እንትንስ ሰው አብሮ ይደበደባል። እንትንስ ድሆም እኮ እንደዚህ ነው። ዶሆም በሱ ምክንያት ነው እንደዚህ